አንድ ወንድም አንድ ህልም አየ እና ያንን ህልም ለኔ ነገረኝ። ምንድነው ያለኝ? እኔና አንተ ቆመን ነበር እና ኡስታዝ አቡበክር መጣ ወደኛና የሆነ ነገር አጨናንቆታል። ይመጣና የሆነ ነገር ነበር ከበደኝ አለን። ምንድነው ያ ነገር ስንለው የቁርአን ማተሚያ ኢትዮጵያ ውስጥ ለአፍሪካ በሙሉ የሚያከፋፍል የቁርአን ማተሚያ መገንባት ነው የፈለኩት። ወዲያውኑ ወንድሜ ጋር ደወልኩ። ቻይና ማፈላለግ ጀመርኩ። ችግር የለውም ቻይና እናፈላልጋለን፣ እንጭነዋለን፣ አብሽር ተረጋጋ፣ እኛ አለን ከጎንህ አልነው። መጨረሻ እዛው ህልም ውስጥ ያ ማተሚያ ቤት ተመስርቶ አፍሪካ ላይ ያከፋፈለ አየሁት። አላሁ አክበር። هذه تأويل رؤياي እንደሚባለው አሁን ዛሬ ስለ ማተሚያ ቤት መገንባት በሷ አንደበት ሲነገር ስሰማ ሐቂቃ በእውኔ ነው በህልሜ እኔ ወዲያውኑ እሱ ልጁ ባለበት ደውዬ ነግሬዋለሁ። አቡበክር አልኩት አላህ የሆነ ነገር እየመራህ አይመስልህም ወይ? አንድ የምታበረክተው ነገር ሪሳላ በቃ ብዙ ነገር እያበረከትክ ነው። ይህ ደግሞ ሌላ ትልቅ ነገር ኃላፊነት እየመጣብህ አይመስልህም ወይ ብዬ እዛው ላይ ደውዬ አብስሬዋለሁ። አላህ Subhanahu Wa Ta'ala እንግዲህ ያሲንም ደግሞ ወንድሜ ያሲን የበላይ ጠባቂ ሆኖ አቡበክርም ዋና አምባሳደር ሆኖ ለዚህ ጉዳይ እንደ ኑረዲን አይነት ወንድሞች የያዙት መሽሩዕ ሆኖ ሳየው ሐቂቃ በዚህ አጋጣሚ ባካችሁ ትንሹን ወንድማችሁን በድሩም በዚህ ፕሮጀክት ውስጥ አሳትፉት። መሳካቱ የማይቀር ነው በአላህ ፈቃድ። ሁላችንም እንረባረብ ኢንሻአላህ። ኢትዮጵያ ውስጥ ይህ ተቋም የራሱ ደረጃውን የጠበቀ ማተሚያ ቤት ኖሮት ማተሚያ ቤቱ በዑለማዎች ተሕቂቅ ተደርጎ ወይም ፍተሻ ተደርጎለት ዓለም አቀፍ ደረጃውን በጠበቀ መልኩ ቁርአን ስለሆነ እንደ ማንኛውም አይነት መጽሐፍ ስላልሆነ ምንም አይነት ኢረር ስለማይፈቀድ ዚሮ ኢረር ነው። ቁርአን ላይ ዚሮ ኢረር ነው፣ ኮንቲንጀንሲ የለም ማለት ነው። ስለዚህ ዓለም አቀፍ ደረጃውን በጠበቀ መልኩ ኢንሻአላህ እየታተመ ለመላው አፍሪካ የሚዳረስበት የነጃሺ ማተሚያ ቤት ማን ነው የነጃሺ የነበሩበት ሀገር ኑር ደግሞ የቁርአንን ኑር ማድረሻ ፕሮጀክት እንደሚሆን በአላህ ፈቃድ ዛሬ እኔ አረጋግጫለሁ። እናንተም አረጋግጣችኋል ኢንሻአላህ። ጀዛኩሙላህ ኸይር።